ሜክሲኮ ልምምድ የሚቀርጽ ድሮን ጣለች። ሜክሲኮ የደቡብ ኮሪያ ብሔራዊ ቡድን ልምምድ ቦታ አካባቢ ያልተመዘገበ ድሮን መጣሉን ተገልጿል። ሁለት ግለሰቦች ከአካባቢው ድሮኑን ማሰማራታቸው ሲገለጽ፣ ለስለላ ዓላማ ሊሆን እንደሚችል ተጠርጥሯል። የደቡብ ኮሪያ ብሔራዊ ቡድን ፎቶ ባለሙያዎች ግለሰቦቹ ድሮኑን ከለቀቁ በኋላ ሲሸሹ የሚያሳይ ምስል አስቀርቷል። የደቡብ ኮሪያ እግር ኳስ ፌዴሬሽን ክስተቱን ለፊፋ በማሳወቅ በአስቸኳይ ምርመራ እንዲደረግ መጠየቁ ተናግሯል። አሁን ላይ ምርመራ እየተካሄደ ሲሆን ትክክለኛ ምክንያቱ አልታወቀም ተብሏል። ደቡብ ኮሪያ ምድብ ሁለተኛ ጨዋታን ከሜክሲኮ ጋር ታደርጋለች። ሜክሲኮ ልምምድ የሚቀርጽ ድሮን ጣለች። ሜክሲኮ የደቡብ ኮሪያ ብሔራዊ ቡድን ልምምድ ቦታ አካባቢ ያልተመዘገበ ድሮን መጣሉን ተገልጿል። ሁለት ግለሰቦች ከአካባቢው ድሮኑን ማሰማራታቸው ሲገለጽ፣ ለስለላ ዓላማ ሊሆን እንደሚችል ተጠርጥሯል። የደቡብ ኮሪያ ብሔራዊ ቡድን ፎቶ ባለሙያዎች ግለሰቦቹ ድሮኑን ከለቀቁ በኋላ ሲሸሹ የሚያሳይ ምስል አስቀርቷል። የደቡብ ኮሪያ እግር ኳስ ፌዴሬሽን ክስተቱን ለፊፋ በማሳወቅ በአስቸኳይ ምርመራ እንዲደረግ መጠየቁ ተናግሯል። አሁን ላይ ምርመራ እየተካሄደ ሲሆን ትክክለኛ ምክንያቱ አልታወቀም ተብሏል። ደቡብ ኮሪያ ምድብ ሁለተኛ ጨዋታን ከሜክሲኮ ጋር ታደርጋለች። ኮትዲቫር የተጫዋቾችን ግልጋሎት አታገኝም። የኮትዲቫር የፊት መስመር ተሰላፊ ኤሊዮ ዋሂ ከጀርመን ጨዋታ ውጪ መሆኑ ተገልጿል። ተጫዋቹ ለጨዋታው ለማምራት የካናዳ ቪዛ ማግኘት እንዳልቻለ ተናግሯል። የኮትዲቫር የእግር ኳስ ፌዴሬሽን ባወጣው መግለጫ ለተጫዋቾች ያለውን ድጋፍ አሳይቷል። ተጫዋቹ አሁን ላይ በአሜሪካ እንደሚቆይና የብሔራዊ ቡድን መመለስ እንደሚጠብቅ ተነግሯል። ተጫዋቹ ከጨዋታ ማጭበርበር ጋር በተያያዘ ታስሮ እንደነበር በትላንትናው ዕለት መዘገቡ አይዘነጋም። ያን ዲዮማንዴ ምን አይነት ታሪክ አለው? የኮትዲቫር የክንፍ ተሰላፊ ያን ዶማንዴ ከሜዳው ውጭ አሳዛኝ የህይወት ታሪክ ያለው ተጫዋች ነው። ያን ዶማንዴ ከዓለም ዋንጫ በፊት በ15 ዓመቱ ህይወቱ ስላለፈ እህቱ የጻፈው መልእክት የብዙዎችን ስሜት ነክቶ ነበር። ዲዮማንዴ ሁሉም ጀርባውን ባዞረበትና ነገሮች አልሳካ ባሉት ሰዓት በእሱ ትልቅ እምነት የነበራት እህቱ ብቻ ነበረች። ተጫዋቹ በርካታ ታላላቅ ክለቦች አንፈልግህም ብለውት የቪዛው ቀንም አብቅቶ ተስፋ ቆርጦ ወደ አፍሪካ ተመልሶ ነበር። ይሁን እንጂ እህቱ አንድ ቀን ታላቅ ተጫዋች እንደሚሆንና እንደሚሳካለት መንገሯን በፍጹም አላቆመችም ነበር። ነገር ግን አንድ ቀን አሳዛኝ ክስተት ተፈጠረ። የዶማንዴ እህት አርፋለች የሚል አጭር ስልክ ጥሪ ደረሰው። ዲዮማንዴ ስለ ክስተቱ ሲናገር አንድ ሰው እህቴ መጠጥ ውስጥ ባዕድ ነገር ጨምሮ ነው ከዛ አልነቃችም ይላል። ከዛን ጊዜ በኋላ አንዱ የአካሌ ክፍል ተለየኝ የሚለው ያን ዶማንዴ ነገር ግን ያንን ህመም ወደ ስኬት መቀየር ችሏል። አሁን ላይ ሀገሩን በዓለም ዋንጫ ወክሎ የጨዋታው ኮከብ የተባለም ሲሆን ሊቨርፑልን ጨምሮ በታላላቅ ክለቦች እየተፈለገ ይገኛል። ዲዮማንዴ ለእህቱ በገባላት ቃል ጎል ሳስቆጥር ዓለም ሁሉ ስምሽን እንዲያውቅ አደርጋለሁ ብሏል። አንቺ ትክክል እንደሆንሽ አረጋግጣለሁ ያለው ዲዮማንዴ ባይሆንልኝ እንኳን ሞክሬ እሞታለሁ ሲል ቃል ገብቷል። ጋናውያን ድሉን እንዴት አከበሩት? ጋና ሌሊቱን ፓናሞን በማሸነፍ ወሳኝ ድል ስታሳካ የድል ግቧን አማካዩ ዩሪኒኮ በጭማሪ ደቂቃ አስቆጥሯል። ከድሉ በኋላ በጋናዋ ቤክማ ከተማ የግብ አስቆጣሪው ዩሪኒኮ ወላጅ አባት በደጋፊዎች መከበባቸው ተገልጿል። ወላጅ አባቱ በበርካታ ደጋፊዎች ከፍ ተደርገው ከፍተኛ አክብሮት ሲሰጣቸው ተስተውሏል። በመንደሯ የሚገኙ የወላጅ አባቱ የእንጨት ቤት ሱቅ የተጫዋቾቹ ምስል በትልቁ መስቀሉ ተነግሯል። ወላጅ አባቱና የከተማዋ ነዋሪዎች ልጃቸው በትልቅ መድረክ ሀገሩን በማስጠራቱ የተሰማቸውን ክብር እየገለጹ ይገኛል። ፊፋ የፎቶ ባለሙያዎችን አቋቋም እንዲቀይር እጠይቃለሁ ቶማስ ቱኤል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኤል የፎቶ ባለሙያዎቹ ተጫዋቾቹን ከማየት ከለሉኝ ሲሉ ወቅሰዋል። ቶማስ ቱኤል ሲናገሩም የሀገሪቱ ብሔራዊ መዝሙር ሲሰማ የፎቶ ባለሙያዎች የሚሆኑት ቦታ እንዲቀያየር ፊፋ እጠይቃለሁ ብለዋል። ይህን የተለየ ቅጽበት ለማየት ጠብቄያለሁ ያሉት ቶማስ ቱኤል ነገር ግን ከ50 በላይ የፎቶ ባለሙያዎች ፊቴ ቆሞ ነበር ሲሉ ገልጸዋል። አንዱም ተጫዋቼን ማየት አልቻልኩም፣ ይሄ ልምዴን አበላሽቶብኛል። ቶማስ ቱኤል ምን ለማድረግ አቅደዋል? እንግሊዝ ከክሮሺያ ጨዋታ በኋላ የአቋም መፈተሻ ጨዋታ እንደምታደርግ አሰልጣኝ ቶማስ ቱኤል አሳውቀው ነበር። ቶማስ ቱኤል አሁን ላይ ትላንት ያልተሳተፉት 13 ተጫዋቾች ይዘው የወዳጅነት ጨዋታ ለማድረግ ማቀዳቸው ተገልጿል። ቡድኑ ዛሬ ከስፖርቲንግ ካንሳስ ሲቲ ጋር የአቋም መፈተሻ ጨዋታውን እንደሚያደርግ ተነግሯል። በትላንቱ ጨዋታ የተሳተፉ ተጫዋቾች እረፍት ሲሰጣቸው ቀሪዎቹ የወዳጅነት ጨዋታ ያደርጋሉ ተብሏል። በካንሳስ ሲቲ የሚገኘው ብሔራዊ ቡድኑ ከ4 ቀናት በኋላ ከጋና ጋር ለመጫወት ወደ ቦስተን ያቀናል። የአዝቴካ ስቴዲየም ሰራተኛ ታሰረ። የሜክሲኮ አዝቴካ ስቴዲየም አንድ ሰራተኛ የተሰጠውን የፍቃድ ትኬት በማከራየቱ ምክንያት ታስሯል። ሰራተኛው ለዓለም ዋንጫው የተሰጠውን የመግቢያ ፍቃድ ወረቀት ለሌላ ሰው አሳልፎ ማከራየቱ ተነግሯል። የስታዲየሙ ሰራተኛ ገንዘብ ተቀብሎ የቪአይፒ ትኬቱን ሸጧል። ሰራተኛው ትኬቱን በጨዋታ በ130 ዩሮ እንዳከራየው ታውቋል። አርሰናል የዝውውር ጥያቄ አቀረበ። የሰሜን ለንደኑ ክለብ አርሰናል የሊስተር ሲቲውን ተጫዋች ጄርሚ ሞንጋን ለማስፈረም ይፋዊ ጥያቄ አቀረበ።
የ16 ዓመቱ የክንፍ ተሰላፊ ጄርሚ ሞንጋ አርሰናልን ለመቀላቀል ከፍተኛ ፍላጎት አለው ተብሏል። የተጫዋቾቹ የዝውውር ሂደት በፍጥነት እያደገ መሆኑ ተነግሯል። መድፈኞቹ ለወደፊት ተስፋ ያለው እና ቢሸጥ እንኳን ትርፍ ማምጣት የሚችል ወጣት ተጫዋች ለማስፈረም እየሰሩ ይገኛሉ። ዮሃን ዊሳ የመኪና ሽልማት ሊያገኝ ነው። ለዲሞክራቲክ ኮንጎ ግብ አስቆጣሪ ዮሃን ዊሳ የማበረታቻ ሽልማት ሊሰጠው መሆኑ ተገልጿል። ተጫዋቹ ፖርቹጋል ላይ ባስቆጠረው ግብ ምክንያት የመኪና እና የቤት ሽልማት እንደሚያገኝ ተሰምቷል። በሀገሪቱ የሚገኝ አንድ የሪል ስቴት ተቋም በዓለም ዋንጫው ጎል ለሚያስቆጥር ተጫዋች ባለ3 መኝታ አፓርታማ ለመስጠት ቃል ገብቷል። የመጀመሪያውን ጎል ያስቆጠረው ዮሃን ዊሳ ከሌላ ተቋም የመኪና ሽልማት ተሰጥቶታል። ቡድኖቹ ምን አይነት አጨዋወት ይከተላሉ? ደቡብ አፍሪካ በሀገሪቱ የላቀ ቴክኒካል ተሰጥኦ ካላቸው ተጫዋቾች መካከል የተወሰኑትን ይዛለች። አሰልጣኝ ሁጎ ቡሬስ የተደራጀ ነገር ግን ተለዋጭ የሆነ ቡድን እንዳላቸው ተናግረዋል። አሰልጣኙ ሁልጊዜ የተጫዋቾችን ዝግጁነት መሰረት አድርገው የ4-3-3 የጨዋታ አሰላለፍ ይከተላሉ። አብዛኞቹ የቡድን ተጫዋቾች ከደቡብ አፍሪካ ጠንካራ ክለብ ማሜሎዲ ሳንዳውንስ የተገኙ ናቸው። እንዲሁም ከሌላኛው የሀገሪቱ ክለብ ኦርላንዶ ፓይሬትስ ተወጣጥተዋል። ቼክ ሪፐብሊክ በበኩሏ በመጀመሪያው የምድብ ጨዋታ ሜዳ ላይ የ3-4-3 የጨዋታ ቅርጽ ነበራት። አሰልጣኙ እንደ ተጋጣሚዎች ባህሪ የቡድናቸውን አጨዋወት ሊቀያየሩ ይችላሉ። በማጣሪያ ወቅት የቼክ ሪፐብሊክን ያህል ኳስ ያስጣለ እና ኳስ መልሶ መቆጣጠር የቻለ ቡድን አልነበረም። ኔይማር በሃይቲ ጨዋታ አይሳተፍም። ብራዚላዊው የፊት መስመር ተሰላፊ ኔይማር በሃይቲ ጨዋታ እንደማይሳተፍ ይፋ ተደርጓል። ኔይማር በጉዳት ምክንያት የመጀመሪያው ዓለም ዋንጫ ጨዋታ እንዳመለጠው የሚታወስ ነው። አሁን ላይ ተጫዋቹ ከሃይቲ ጨዋታ ወደ ስፍራው እንደማያመራ የብራዚል እግር ኳስ ፌዴሬሽን አሳውቋል። ኔይማር ትላንት ወደ ልምምድ መመለሱ ተዘግቦ ነበር።